ምናልባት አንድ ቀን ራስ ምታት ሲያማችሁ ሊጠቅማችሁ ስለሚችል ይህንን ቪዲዮ ሴቭ ወይም ደግሞ ፌቨራይት በማድረግ ጀምሩ። ህመሙ የሚሰማችሁ የጭንቅላታችሁ የላይኛው ክፍል ላይ ከሆነ ምግብ መብላትና በቂ ውሃ መጠጣት ይኖርባችኋል። ህመሙ የሚሰማችሁ ግን ግንባራችሁ ላይ ከሆነ በቂ እንቅልፍ ባለማግኘታችሁ ስለሚችል ተኙበት። ህመሙ ጭንቅላታችሁ የኋለኛው ክፍል ላይ ከሆነ መንስኤው ጭንቀት ሊሆን ስለሚችል ራሳችሁን ዘና ለማድረግ ሞክሩ። ጭንቅላታችሁን ዙሪያውን ልክ ኮፍያ እንዳደረጋችሁ ከሆነ የሚሰማችሁ ስልካችሁን፣ ላፕቶፓችሁን ከእናንተ አርቁ። ብርሃን ካለበትም ራቁ። ሙቅ ሻወር ውሰዱ። እንዲሁም ደግሞ እረፍት አድርጉበት። ሙሉ ፊታችሁን ልክ እንደዚህ የጫና ስሜት የሚሰማችሁ ከሆነ የሳይነስ ራስ ምታት ነው። ስለሆነም ስቲም ባዝ መግባት፣ የሰውነት እንቅስቃሴ ማድረግ እንዲሁም ደግሞ የህመም ማስታገሻ መውሰድ አለባችሁ። ህመሙ በአንደኛው አይናችሁ ብቻ ከሆነ የሚሰማችሁ ክላስተር ራስ ምታት ይባላል። በተደጋጋሚ የሚመጣ ከሆነ ሐኪም ሊያያችሁ ይገባል። አንደኛውን የጭንቅላታችሁን ክፍል ከፍሎ የሚያማችሁ ከሆነ ማይግሬን ራስ ምታት ይባላል። ከአልኮል መራቅ፣ ጸጥታ ያለበት ቦታ ማዘውተር እንዲሁም ደግሞ ውሃ አብዝቶ መጠጣት ያስፈልጋል። ከአንገታችሁ ተነስቶ ወደ ጭንቅላታችሁ የሚሄድ ራስ ምታት ከሆነ ሰርቪኮጄኒክ ራስ ምታት ይባላል። መፍትሄው የፊዚዮቴራፒስት ማየት ወይም ደግሞ ፊዚዮቴራፒስት እንዲያችሁ ያስፈልጋል ማለት ነው። በየቀኑ ምን አይነት ራስ ምታት ያማችኋል? ኮሜንት ላይ ጻፉልኝ። ቤቱን ፎሎ ማድረግ እንዳትረሱ። ይመቻችሁ።